ሰላም ጤና ስጥልን የተከበራችሁ ቤተሰብ፣ ዛሬ በዱባይ ታሪክ ተሰራ። ኢትዮጵያን በሙሉ እንኳን ደስ አላችሁ፣ ደስ አለን። ልጆቻችን አሸንፈዋሉ። ኦ ማይ ጋድ! እኔ ደግሞ የገረመኝ በራሳችን መተማመናችን አንገርምም? ዋው እንዴት ደስ ይላል መሰላችሁ! እኔ በጣም ነው ደስ ያለኝ ማለት ነው። እኔ ወደ ሌላ ቦታ ዞር ብዬ ቁጭ ስመጣ መንደሩ ይሄው ቀውጢ ነው ማለት ነው እና በጣም ደስ ይላል። የኢትዮጵያ ሕዝብ አቀባበልና አጠባበቅ ደግሞ እንዴት አባቱ ያረካል መሰላችሁ። ጥያቄ ሲጠየቁ እንዴት ነው እኛ እናሸንፋለን ምናምን ሲባሉ እንዴ ሀገሬ ናት የምታሸንፈው፣ አይገርምም? በሙሉ ልባቸው በቃ መመስከራቸው ማለት ነው። በነገራችን ላይ እናሸንፋለን በየሄድንበት ቦታ በየመድረኩ ከፍ ያለን ሀገራችንም እንደዚህ ከፍ ያለች ናት ማለት ነውና ልጆቻችን ጤና እድሜ ይስጣቸው፣ አኮሩን። አሁንም ደግሞ የሚቀጥለው ለቀጣይ የሚመጣ ትውልድም የሚተኩት ልጆችም እንደዚሁ ሀገራችንን ያስጠራሉ። በፊት በነ ቀነኒሳ በነ ኃይሌ በነ በፊቶቹ በነ ደራርቱ የምንወዳቸው በነሱ ነበር ሀገራችን የምትኮራ ማለት ነው። እንዲሁም ሌሎች ብዙዎች ማለት ነው። እና አሁንም ደግሞ ቀጣይ ትውልዶች እና የሚመጡ ልጆች በጣም ጎበዝ ልጆች አሉ በነገራችን ላይ ማለት ነው። እኔ ስፖርት ሩጫ በጣም ነው የምወደው፣ በጣም ነው የሚከታተለው ማለት ነው። እና ትላንትና ደግሞ ይበልጥ በህብረት እንደዛ ወተን ስንዘምርና ድምጻችን በቃ ምስጋናችን ደስ ይላል። እንደዚህ ሀገራችሁ ከፍ ስትል ስሟ በከፍታ ቦታ ላይ እንደዚህ ስነሳ በቃ ደስ ይላል በጣም ማለት ነው። ሁሉም ሰው በአንድነት ሲያመሰግን ሁሉም በቃ አንደበታቸው ማርያምና እና ደግሞ የምስጋናቸው በዝማሬ አቀባበል ነው የተቀበሉት ማለት ነውና በጣም ነው ደስ ብሎ ማለት ነው። እግዚአብሔርና እንዴት ደስ እንዳለኝ ትላንትና ማለት ነው። ለጭራሽ አላሰብኩም፣ ከመንደሩ አላየሁትም ነበር ማርያምንና ዞር ብዬ ሳይ እንዴት አባቱ ደስ ይላል መሰላችሁ። ለማንኛውም ሁላችሁንም እንኳን ደስ አላችሁ፣ እንኳን ደስ አለን። እናማ ውድ ቤተሰብ ነገም ዛሬም እናሸንፋለን እና ሀገራችን ደግሞ እግዚአብሔር አምላክ ሰላም ጤና፣ ህዝቦቻችን ጤና አደርጋቸው፣ ሀገራችን ደግሞ ሰላም ያደርግና እንደዚሁ በየርንበት የምናሸንፍና ሀገራችን ከፍ የምትልበትና ሁሉ ነገር የሚሻሻልበት ያደርግልን። ጤና እድሜ ይስጠን በያለንበት ቦታ ይላችኋለሁ እና ይሄ ነው። ደህና ዋሉ።